ሰላም ልጆች፣ ዛሬ በሰውነታችን ውስጥ ስለሚገኘው አስደናቂ የምግብ መፍጨት ስርዓት እንማራለን። እናንተ የምትበሉት ፒዛ፣ ዳቦ፣ በርገር ወይም ፍራፍሬ እንዴት ወደ ኃይል እንደሚቀየር አስባችሁ ታውቃላችሁ? ምናልባት ሆድ ይሰራው ይሆናል ብላችሁ ሊሆን ይችላል። አዎ፣ ግን ሆድ ብቻ አይደለም፣ ብዙ አካላት በአንድነት ይሰራሉ። እስቲ የምግብን ጉዞ እንከታተል። መፍጨት ምንድን ነው? መፍጨት ማለት ምግብን ሰውነታችንን ሊጠቀምበት ወደሚችለው ትንንሽ ንጥረ ምግብ መቀየር ማለት ነው። ዳቦ ካርቦሃይድሬት አለው። ይህ ለሰውነታችን ኃይል ይሰጣል። ስጋ ፕሮቲን አለው። ይህ ጡንቻን ለማሳደግ ይረዳል። ፍራፍሬና አትክልት ቫይታሚን አላቸው። ይህ ሰውነታችን ጤናማ ያደርጋል። መፍጨት ባይኖር ሰውነታችን እነዚህን ምግቦች ተመግቦ ኃይል ማግኘት አይችልም ነበር። አፍ የመፍጨት መጀመሪያ። ምግብ ጉዞውን የሚጀምረው በአፍ ነው። ጥርሶች ምግብን ወደ ትንሽ ክፍል ይቆራርጣሉ። ይህ ሆድ ምግብን በቀላሉ እንዲፈጭ ያግዘዋል። ምራቅ በውስጡ ልዩ ኬሚካሎች አሉት። እነሱም ምግብን መፍጨት ይጀምራሉ። ምላስ ምግብን ያንቀሳቅሳል እናም ለመዋጥ ያዘጋጃል። ምግብ በፍጥነት መዋጥ ጥሩ አይደለም። በደንብ ማኘክ ለሆድ ስራ ያቀላል። የምግብ መተላለፊያ ቱቦ ወይም ኤሶፋገስ ምግቡ ከተዋጠ በኋላ ወደ ሆድ የሚወስደው በዚህ ቦታ ነው። በቱቦ ውስጥ ያሉ ጡንቻዎች ምግቡን በመግፋት ወደ ታች ያንቀሳቅሳሉ። እንደ ባቡር መንገድ ላይ ሲጓዝ አስቡት። ይህ እንቅስቃሴ ፕሪስታሊሲስ እንለዋለን። ምግቡ ከዚህ በኋላ ወደ ሆድ ይሄዳል። ሆድ የምግብ ማቀላቀያ ብለን እናስበው። ሆድ እንደ ትልቅ ማቀላቀያ ማሽን ብላችሁ አስቡት። ምግብ ይዘዋወራል እና ከአሲድ ጋር ይቀላቀላል። የሆድ አሲድ በጣም ኃይለኛ ነው። ብዙ ጀርሞችን ሊያጠፋ ይችላል። ምግብ ቀስ በቀስ ወደ ፈሳሽነት ቅርጽ ይቀየራል። ለምሳሌ በርገር ብትበሉ ሆድ በብዙ ሰዓታት ውስጥ ያንን በርገር ወደ ፈሳሽነት ይቀይረዋል። ከዛ ወደ ትንሽ አንጀት ይሄዳል። ትንሽ አንጀት የንጥረ ምግብ መውሰጃ እንለዋለን። አሁን ምግቡ ወደ ትንሽ አንጀት ይገባል። ይህ የመፍጨት በጣም አስፈላጊ ክፍል ነው። እነዚህ ንጥረ ምግቦች ወደ ደም ይገባሉ። ከዚያ ደግሞ እነዚህ ንጥረ ምግቦች ወደ መላው ሰውነታችን ይወሰዳል። ለምሳሌ ሙዝ ከበላችሁ በኋላ ለመሮጥ የምታገኙት ኃይል ከዚህ ነው። ትንሹ አንጀት በጣም ረጅም ነው፣ ከ6 ሜትር በላይ። ጉበትና ፓንክሪያተስ የምግብ ረዳቶች ናቸው። እነዚህ ሁለቱ አካላት የምግብ መፍጨት ረዳቶች ተብለው ይመደባሉ። ጉበት ባይል የተባለ ፈሳሽ ያመነጫል። ይህ ስብን ለመፍጨት ይረዳል። ለምሳሌ ጥብስ ወይም ፒዛ ስብ አላቸው። ጉበት እነዚህን ለመፍጨት ይረዳል። ፓንክሪያተስ ደግሞ ኢንዛይሞችን ያመነጫል። እነዚህ ኢንዛይሞች ካርቦሃይድሬት፣ ፕሮቲን እና ስብን ይፈጫሉ። አሁን ከምግቡ ውስጥ ጠቃሚ ነገሮች ተወስደዋል። ትልቁ አንጀት ጋር ደርሰናል። ትልቁ አንጀት ከቀረው የምግብ ውስጥ ውሃ ይወስዳል። ከዚያ ቆሻሻውን ከሰውነት እስኪወጣ ድረስ ያከማቻል። ውሃ በቂ ካልጠጣችሁ ትልቅ አንጀት በደንብ መስራት አይችልም። የምግብ መፍጫ ስርዓታችንን እንዴት እንጠብቅ? ሰውነታችሁ ጤናማ እንዲሆን እነዚህን አድርጉ።
ጤናማ ምግብ ተመገቡ፣ ብዙ ውሃ ጠጡ፣ ስፖርት አድርጉ፣ ፍራፍሬና አትክልት ተመገቡ፣ ብዙ ጃንክ ፉዶችን አትብሉ። ምግብንም በደንብ አኝካችሁ ለመዋጥ መሞክሩ። የምግብ አፈጫጨት አስገራሚ እውነታዎች። ትንሿ አንጀት በጣም ረጅም ነው። ከዚህ በፊት እንደጠቀስነው ወደ 6 ሜትር ይረዝማል። የሆድ አሲድ አንዳንድ ጀርሞችን ማጥፋት ይችላል። ምግብ ሙሉ በሙሉ ለመፍጨት 24 ሰዓት እና 72 ሰዓት ሊወስድ ይችላል። እንግዲህ ልጆች የምግብ መፍጫ ሰዓት በየቀኑ በጣም ከባድ ስራ ይሰራል። ምግብ ወደ ኃይል ይቀይራል፣ ሰውነታችንን ያጠነክራል እና ጤናማ ያደርግልናል። እንግዲህ በኋላ ምግባችሁን በደንብ አኝካችሁ ለመመገብ ሞክሩ። ልጆችዬ በሚቀጥለው እስክንገናኝ ድረስ መልካም ጊዜ፣ ሰላም ሰንብቱልን፣ ደህና ሁኑ። ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳይረሳ። እናንተም የምታደርጉት ኮሜንት እኛ አሰርሽልን ለእናንተው መልሰን እናቀርባለን። እናመሰግናለን።